ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ቆያችሁ? ዛሬ በዚህ ክፍል የፊልም ትርጉም የምናየው አቫተር የተሰኘውን ፊልም እናያለን። አቫተር ክፍል 1 እናያለን። ሰብስክራይብ በማድረግ ወዳጅ ቤተሰብ መሆኑን እንዳይረሱ፣ የደወል ምልክቷን መጫን እንዳይረሱ። አቫተር የጄምስ ካሜሮን 2009 ፊልም አቫተር በ2154 ዓ.ም ይካሄዳል። በዚያም ጊዜ የምድር የተፈጥሮ ሀብቶችን ተሟጠው ያለቁበት ሰዓት ነው። ይህን ችግር ለመፍታት ራዳር ወይም ደግሞ የሀብት ልማት አስተዳደር በአልፋ ሴንተር ውስጥ የሚገኘው ፓናዶራ ወደ ተባለው ጨረቃ ይጓዛል። በዚያም የፓናዶራ የተፈጥሮ አካባቢ የሚገኘው ውድ የሆነውን ማዕድን ማውጣት ይጀምራሉ። በዛ አካባቢ የሚኖሩ ሰዎች በጣም ረዣዥም ቁመት ያላቸው ሰው መሰል ፍጡር ይኖራሉ። ናቪም ተብለው ይጠራሉ። ከተፈጥሮ ጋር በጣም ተስማምተው ይኖራሉ። የፓናዶራ አየር ለሰዎች መርዛማ ስለሆነ ራዳር አባላቱን ወደ ሰው ናቪ ድብልቅ ፍጡራን ወይም አቫተሮች ያስገባቸዋል። ጃክ ሱሊ የተባለ በዊልቸር የሚንቀሳቀስ ከዚህ ቀደም የባህር ኃይል ወታደር የነበረ በአቫተር ኦፕሬተር ሆኖ ሲያገለግል የነበረ መንትያ ወንድሙ ከሞተ በኋላ በራዳር ለመስራት ይመለመላል። የአቫተር ፕሮግራም ኃላፊ የነበረው ዶክተር ግሪስ አውትሬሲን በጃክ ችሎታ ጥርጣሬ ቢኖረው እንዲሞክር እድል ይሰጠዋል። ጃክ በአዲስ የአቫተር አካል ዶክተር አውጉስቲን፣ ዶክተር ኖርሚንና ስፒንማንን በፓናዶር ውስጥ እያስጎበኙ ሳለ ቡድኑ በፓናዶር የዱር እንስሳ ይጠቃል። ጃክ ከሌሎቹ ተለይቶ ይሸሻል። ናይት የተባለች አቫተር ይድናል። ናይትሪ ጃክን ወደ ጎሳው የቤት ዛፍ ትወስዷለች። ከዚያ ስለ ናቪ ኑሮ መንገድ፣ ስለ ባህላቸውና ስለ አካባቢያቸው እና በአካባቢያቸው ስላሉ ምስጢራዊ ቦታዎች ትነግራቸዋለች። ጃክ ወደ ራዳር ጣቢያ ይመለሳል። በጸጥታ ኃይል ኃላፊ ሜትሮች ትልቅ ይነሳበታል። ጃክ ግን ኃላፊውን በማረጋጋት ከናቪ ስለነበረው ጉብኝትና ምስጢራዊ ቦታዎችን ስላወቀ እንደ ሰላይ እንደሚያገለግላቸው ቃል ይገባላቸዋል። ኃላፊዎቹም ደስ ይላቸውና የተሰበረውን እግሩን እንደሚያስተካክሉ ይነግሩታል። በመቀጠል ጃክ ስለ ናቪ ተጨማሪ ነገሮችን እየተማረና እምነታቸውን እያገኘ ይሄዳል። ወደ ናይትሪ አሜሪካ ጎሳ ይቀላቀላል። ጃክና ናይትሪ ካላቸው ቅርበት የተነሳ ይዋደዳሉ። ጓደኝነታቸውም ወደ ፍቅር ያድጋል። በመካከላቸው በተፈጠረ የፍቅር ግንኙነትና ከነሱ ጎሳ ጋር በደንብ ስለተዋሃደ ለኃላፊዎቹ የነገራቸውን ስለላ ለመተው ብዙ ጊዜ በጭንቅላቱ ይመላለስ ጀመረ። ይበልጥ የጥፋተኝነት ስሜት ይሰማው ጀመር። ኃላፊዎቹም ጋር ይሄድና ስላለው ስለላ መተውንና የናቪ ምድር ማጥፋት አትችሉም ብሎ ይሟገታል። ኃላፊዎች ጋር ግጭትም ይፈጥራል። የራዳር ዋና ኃላፊ ጃክ ያለውን ሙሉ ለሙሉ ይነግራቸዋል። ኃላፊውም ይናደድና የናቪን ዛፋቸው እንዲያወድሙና ትዕዛዝ ይሰጣቸዋል። እንዲህ የናቪን ጎሳ ወዳጅ ስትሆን የናቪን ጎሳ ዛፋቸውን ሊወድሙባቸው እንደሆነ ለጃክ ትነግረዋለች። ጃክ ጋር ትሆንና ወደ ናቪ ጎሳ ይሄዳሉ። እንደደረሱ ይቅርታ በመጠየቅ ጎሳውን እስካሁን ድረስ የራዳር ሰላይ መሆናቸውንና አሁን ሊያጠቋቸው እየመጡ እንደሆነ ለናቪ ጎሳዎች ይነግሯቸዋል። የናቪ ጎሳዎችን እንዴት እስካሁን ድረስ ክህደት ያደርሱብናል በማለት ጃክንና ግሪስን ያስሯቸዋል። በመቀጠልም የራዳር ኃላፊዎች ወደ ናቪ ማህበረሰብ ገብተው ብዙዎቹን አቫተሮች ይገሏቸዋል። የናይትሪን አባት እና የጎሳውን መሪ ጨምሮ ይገደላሉ። የናይትሪን እናት ሙአት ጃክንና ግሪስን ህይወታቸውን ለማዳን ትፈታቸዋለች። ነገር ግን በራዳር ኃላፊዎች ይያዛሉ። የሚታሰሩበትን ሞት ጃክንና ግሪስን ከራዳር ኃላፊዎች ከሚሰሩት ውስጥ አንዷ የኮነሪዎቹን ጃክንና ናቪዎችን ለመግደል የሚያደርጉትን ጥረት በጣም በመናደድ አድኗቸው ትልና ትፈታቸዋለች።
ከቦታው ከራዳር ቦታዎች ሲያመጡ ግን ግሬስ ይተኮስባታል። ጃክና የናቪዎችን እምነት ለማግኘት የራዳር አንዱ ጋር ከሆነው ከቶርክ ጋር ይጋጠማል። በሌላ በኩል ግሬስ በሞትና በህይወት መካከል ትገኛለች። ጃክ ከራዳሮች ጋር በመግጠሙ የናቪዎችን እምነት ስላልገኘ ግሬስን እነሱን እንድታድኗት ሲል ይማጸናል። ናቪዎችም ተቀብለው ግሬስን ወደ ተቀደሰ የነፍሳት ዛፍ ይወስዷታል። ወደ ካምፕም ግን ብትገባ ወደ ቀደመው ሰውነቷ ለመመለስ ቢሞክርም ግን መመለስ አልቻለም። ይህም ግሬስን ህይወቷ ያልፋል። ጃክ በጣም ያዝናል። ጃክ በግሬስ ሞት ምክንያት የራዳር ኃላፊዎችን ለመግደል የአዲሱን የናቪን ጎሳ መሪዎችን ያሰባስብና ራዳሮችን ለመዋጋት እቅድ ያወጣል። ጃክ ሙሉ ለሙሉ የናቪን ጎሳ መቀላቀሉ አሰማቸው። የናቪ አምላካቸውን ሄዶ ሲጸልይ ሳለ የራዳርና የናቪ ጎሳ መካከል ትልቅ ጦርነት ተከፈተ። በጦርነቱ ወቅት አዲሶቹ የናቪ ጎሳዎች መሪዎች በሚያሳዝን መልኩ ይገደላሉ። ናቪዎች በራዳሮች ላይ ጦርነት ይከፍታሉ። የራዳር ኃይሎች ሲሸነፉ የጃክ የአቫተር ማገናኛ ክፍል ፈልጎ ያገኝና አካሉን ለፓናዶራ መርዛማ አየር ያጋልጣል። የራዳር ዋና ኃላፊ ጃክ እንዲገድል ሲል የኔትሪን ደርሳ ትገድልና የኔትሪን ዋና ኃላፊ ኮይችን ትገድልና ፍቅረኛዋን ታድናለች። ፊልሙም ወደ መጨረሻው ሲደርስ ናቪው ያሸንፋል። ለነሱ ታማኝ ያልሆኑትን በሙሉ ከፕላኔት ያባረራሉ። ጃክም ከዚያም የሰውነት አካሉ ወደ ነፍሳት ዛፍ እንዲወሰዱና ከዚያም በቋሚነት ወደ አቫተር አካል እንዲቀመጥ ያደርጋል። ይህም ከኔትሪን ጋር እንደገና እንዲገናኝና በአዲሱ ናቪ ጎሳ እንዲቀላቀል ያስችለዋል። በዚህ የአቫተር የፊልም ርዕስ ክፍል 1 ይህንን ይመስላል። ክፍል 2 እንድንለቅ ሰብስክራይብ ኤንድ ላይክ በማድረግ ቻናሉን ያበረታቱ።